እንደተለመደው በዛሬው ቪዲዮአችን የምንመለከተው ስለ ካፕከት ቅንብር እንዴት ሁለት ቪዲዮዎችን አቀናብረን የሪያክሽን ቪዲዮ እንዴት መስራት እንዳለብን እናያለን። ቃል በገባነው መሰረት ዚክር ቲቪ ቴክኖሎጂ ወደ እናንተ ይዞ መጥቷል ማለት ነው። ስለዚህ እስከ ፕሮግራማችን ፍጻሜ አብራችሁን ከቆያችሁ እንዴት ያለ ካሜራ ያለ ተለያየ ለምሳሌ ካሜራ እጃችሁ ላይ ከሌለ እንዴት ማቀናበር እንደምትችሉ አብረን እናያለን ማለት ነው። ቀጥታ ቤተሰብ ወደ ቪዲዮአችን እንገባለን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁን፣ ላይክ ማድረጋችሁን አትርሱ። ሙሉን ጨርሳችሁት ቢኮዝ ወደ መጨረሻ አካባቢ ውጤቱን እንድታዩ ማለት ነው። ቪዲዮ ምን ይመስላል የሚለውን ውጤቱን መጨረሻ ላይ እንድታዩ አብራችሁን ቆዩ። አሁን ስልካችሁን ትከፍታላችሁ። ቀጥታ ወደ ካፕከት አፕሊኬሽን ትገባላችሁ። እሺ ይኸው ገብተናል። አሁን ካፕከት ገባን። ቀጥታ ካፕከትን ከነካም በኋላ ለምሳሌ ትናንት እሺ ልክ ካፕከትን እንደዚህ ስገቡ የሚያመጣላችሁ ካፕከት ላይ እንደዚህ ካፕከትን ስነኩ ይሄ ነገር ነው የሚመጣላችሁ። ቀጥታ ይሄ ፍሬም ይመጣላችኋል። ከዛ ቀጥቶ የምትነኩት ቪው ቪዲዮ ኒው ቪዲዮ የምትለዋን ወይም የመደመር ምልክት አድርጌ ያሳያችኋለሁ። እዚች ጋችን ማለት ነው። እዚህ ጋር ቀይ ምልክት ያሰመርኩባት የመደመር ምልክት በምልክት ያሳያችሁ እቺ ቀይ ያሰመርኩባት የመደመር ምልክትን ትነኩና ኒው ቪዲዮ ብላችሁ ትገባላችሁ። ከዛ ጋለሪያችሁ ላይ ያሉትን ቪዲዮዎች እንደዚህ ያመጣላችኋል ማለት ነው። ስለዚህ ከጋለሪያችሁ ላይ አንድ ቪዲዮ ትመርጣላችሁ። ለምሳሌ ያክል እዚህ ጋር ይሄን ቪዲዮ ብመርጥ ቀጥታ እንደዚህ እነካዋለሁ የመጀመሪያውን ቪዲዮ። ከዛ ከታች ኤችዲ የምትለዋን እነካታለሁ። እዚህ ጋር ይኸውላችሁ ኤችዲ ታረጉታላችሁ። ለምን ኳሊቲ የሆነ ቪዲዮ እንዲያቀናብርላችሁ ኤችዲ የምትለዋን ከነካችሁ በኋላ ከሷ በታች ያለችዋን አድ የምትለዋን ነገር ትነኳታላችሁ። አድ ስትሉት ቀጥታ እንደዚህ አይነት ፍሬም ውስጥ ይከታችኋል ማለት ነው። ለኤዲቲንግ አዲስ ለሆናችሁ ለጀማሪዎች ነው። ይሄ ካፕከት ለጀማሪዎች ነው። ስለዚህ ካፕከት ላይ እንደዚህ ከገባችሁ በኋላ ዩቲዩብ ለመጀመር ከብዷችኋል እንዴት ማቀናበር እንዳላችሁ። ይሄ ለጀማሪዎች ነው። እሺ ለፕሮፌሽናል አይደለም። ለጀማሪዎች ትምህርት ነው፣ ኤጁኬሽን ነው ይህ ቪዲዮ ማለት ነው። ለጀማሪዎች ልክ እንደ ቱቶር ነው እና ስቴፕ ባይ ስቴፕ አሳያችኋለሁ። ስለዚህ ካፕከት ላይ ቪዲዮአችሁን ከቀጥታ ካመጣችሁ በኋላ ለምሳሌ ከታች ያለውን ጽሑፍ ማጥፋት ብትፈልጉ እንደዚህ ቪዲዮ ላይ እዚች ጋር ለምሳሌ ይሄን ትነኩታላችሁ። እዚህ ጋር ይሄ ፍሬም ማስተካከያ ነው። እዚህ ጋር የምታዩትን ይሄን ፍሬም እዚህ ጋር የምታዩትን ቪዲዮአችሁ ይሄ ነው። እዚህ ጋር ደግሞ የምታዩት ከታች ያሰመርኩላችሁ የምታስተካክሉበት ነው። ስለዚህ እሱን አንዴ ስትነኩት እንደዚህ ይመጣላችኋል። አሁን ምንድን የምታደርጉት እዚህ አሁን ማሰምርላችሁ ታች ያሉት ጽሁፎች ጋር የማሰምርላችሁ ቦታ ላይ እነዚህ ቦታዎች ደግሞ ምንድናቸው? እነዚህ ስፕሊት፣ ቮሊዩም፣ አኒሜሽን፣ ኢፌክት ምናምን እነዚህ የምትፈልጉትን ነገር እዛ ጋር የምታዙበት። ለምሳሌ መቁረጥ ከሆነ ለምሳሌ እንዴት ነው የምትቆርጡት? እዚህ ጋር ይሄን ቪዲዮ ሁለት ቦታ መቁረጥ ብትፈልጉ ለምሳሌ ይሄ ቪዲዮ የ36 ሰከንድ ቪዲዮ ነው። ሁለት ቦታ መቁረጥ ብትፈልጉ ስፕሊት ይባላል። የማትፈልጉትን ነገር ለማውጣት ለምሳሌ ማለት ነው። አድርጌ ላሳያችሁ። የመጀመሪያው አሁን እዚህ ጋር ስትነኩት ስፕሊት የሚል አማራጭ ይመጣል። ፕሌይ ትሉትና እቺን ላውጣት ብፈልግ እቺን ለማውጣት ብፈልግ መሀል ላይ እቺ ስፕሊት የምትለዋን እነካታለሁ ማለት ነው። እዚች ጋር እቺ እዚህ ጋር በቀይ ያሰመርኩላችሁ ስፕሊት ማለት ነው። እሷ ምንድነው የምታደርግልን? በባህሪዋ ሁለት ቦታ ቪዲዮን ትቆርጥልናለች ማለት ነው። ስለዚህ እነዛን ቪዲዮ ማውጣት የፈለግነውን ቪዲዮ ለምሳሌ እላዩ ላይ እንነካውና ከታች ሄደን አሁንም ምርጫዎቹ መካከል ላይ እዚህ ጋር እንደምታዩት ዲሌት የምትላለች እሱን መሰረዝ ከፈለግን አሁን ዲሌትን ብነካት ቀጥታ አሁን የቆረጥኩትን ቪዲዮ ይደልተዋል ማለት ነው። ስለዚህ አንድ ቪዲዮ ቀርጻችሁ ወይም ደግሞ ስክሪን ላይ ቀርጻችሁ ካመጣችሁ በኋላ ለመደለት ብትፈልጉ በእንደዚህ አይነት ትደልቱታላችሁ። አሊያም ከተለያየ ቦታ ከኢንስታግራም ላይ ከቲክቶክ ላይ ከተለያየ ቦታ ያወረዳችኋቸውን ቪዲዮ ማቀናበር ብትፈልጉ ቀጥታ ስፕሊት የምትለዋን ስትነኩ የማትፈልጉት ቦታ ምን ያደርግላችኋል? ቆርጦ ያወጣላችኋል። ይቆርጠዋል። እናንተ ደግሞ ያን የቆረጠውን ቦታ ቀስ እያላችሁ ማስተካከልም እንደዚህ ወደ ጎን ማስተካከል ትችላላችሁ። አይ ዲሌት ማድረግ የምፈልገው ብትሉም ዲሌት ብታረጉት አሁን ዲሌት አድርጌ ላሳያችሁ። ለምሳሌ ዲሌት ስለው ይሄው ወጣ። ያኛው አያችሁት? ያኛው ወጣ። ተሳስቻለሁ መመለስ ፈልጋለሁ የቀደሙን ቪዲዮ መቁረጥ አልፈልግም ለምትሉ ሰዎች ስቴፕ ባይ ስቴፕ ነው እያሳያችሁ ያለሁት። እቺ ቀስት አለች እዚህ ጋር እሷን ቀስት ስነኩት ይመልሷል። ይሄው እቺ ቀስት እዚህ ጋር ያሰመርኩባት ቦታ ላይ እሷን ቀስት ስትነኩ ወደ ኋላ ይመልሷል ማለት ነው። ይህ ቪዲዮ ለጀማሪዎች ነው። ዩቲዩብ ዚክር ቲቪ ቴክኖሎጂ ፕሮግራም ላይ ነው የምትገኙት። ላይክ ማድረጋችሁን አትርሱ። ሼር እያደረጋችሁ ኢንስታግራም ላይ
ቲክቶክ ላይ እንደዚሁም ቴሌግራም እና ኢሞ ላይ ላሏችሁ ኮንታክቶች ሼር አድርጉልን ፕሊስ። ይሄ ቪዲዮ ብዙ ቦታ እንዲደርስ ጀማሪዎች መጥተው ያለምንም ካሜራ እንዴት ዩቲዩበር መሆን ይችላሉ እነሱን ለማገዝ የተቋቋመ ነው። እናንተ ጀማሪዎችን ለማገዝ የተቋቋመ ነው። ስለዚህ በደንብ ጠንክራችሁ እንትን በሉ፣ ተከታተሉ። አሁን ስለዚህ እሷን ስትነኳት ይመለሳል። ነክቼ ላሳያችሁ። ይኸው ተመለሰ። ቅድም የቆረጥ ነው ግን እዚህ ጋር ይኸው የቆረጥ ነው ግን ምልክቱ አለ። ስለዚህ እናልፋለን አሁን። ስለዚህ ይሄ ምን ይባላል? ካፕከት ላይ ስፕሊት ይባላል። ስለዚህ እሺ ስፕሊት ያደረግነውን ነገር ወደዚህ በኩል መሀል ላይ እስከሆነ ማውጣት የፈለግነው መሀል ላይ ከሆነስ እዚህ ጋር የምታዩትን እቺን አሳያችኋለሁ። ለምሳሌ አሁንም እዚህ ጋር ምኑን ትነካላችሁ? አሁንም እዚሁ ጋር እራሱ ቪዲዮ ማቀናበሪያው ጋር ስትነኩት እንደዚህ አይነት ፊቸር ይመጣላችኋል። ከዛ በኋላ ላሳያችሁ። እዚህ ጋር እችን ነገር ትይዙና በእጃችሁ ነካ ቀስ አድርጋችሁ ጎተት ስታረጉት የተወሰነ ያክል ሰከንድ ይቆርጥላችኋል ማለት ነው። ስለዚህ ይኸው እንደዚህ ይዤ ላሳያችሁ። ይኸው አያችሁት? ይኸው ሹፍ እየቆረጠ ነው፣ እየቆረጠልን ነው። እንደዚህ ስታረጉት አያችሁት? የተወሰነ ተቆረጠ ማለት ነው። የተወሰነ ተቆረጠ። ስለዚህ ስፕሊት ያደረግ ነው። በመሃል ምሳሌ የማትፈልጉት ነገር ያወራችሁት ነገር ካለ እዛ ቪዲዮ ላይ የማትፈልጉት ነገር ካለ ለማውጣት በእንደዚህ አይነት ስፕሊት ስታረጉት፣ ስፕሊት መቁረጫም ነው። ጠጋ እያደረጋችሁ ደግሞ የማትፈልጉትን ነገር ማውጫ ማስተካከያ ስፕሊት ይባላል ማለት ነው። በሁለቱ መካከል ትራንዚሽን እንዴት እንጠቀማለን? ስለ ትራንዚሽን ሌላ ቀን የምናየው። ዛሬ ስለ ስፕሊት ነው በብዛት እያሳየችሁ ያለሁት። ስለዚህ እነዚህን ቪዲዮዎች ስፕሊት ካደረግን በኋላ ሄድን። አሁንም ለምሳሌ ቪዲዮውን እያሳለፍኩላችሁ ነው። ቪዲዮውን አሳልፈን ላሳያችሁ። መጨረሻ አካባቢ ቪዲዮ ሄዶ ፋይናል ላይ ስትደርሱ ለምሳሌ እዚህ ጋር ኢንዲንጉ ላይ እቺ ካፕከት የምትለዋን ማውጣት ፈለጋችሁ። ስለዚህ ኢንዲንጉ ላይ መጨረሻ ላይ ካፕከት የምትለዋን እንድትታይ አልፈልግም ካላችሁ አሁን መስመር አስምሮበታል። ይሄው ከታች ምን መጥቶላችኋል? ዲሌት የሚል መጥቶላችኋል። ብትፈልጉ ዲሌት ማድረግ ትችላላችሁ፣ ብትፈልጉ አንድ ላይ ማውጣት ትችላላችሁ፣ ብትፈልጉ የተለያየ ነገር። በሌላ ቀን ኢፌክት ላይ እንመጣለን። ዲሌት ስለው ወጣ ማለት ነው። ስለዚህ ሙሉ ቪዲዮ ምን ሆነ? እንደዚህ ሆነ። እሺ ጽሁፍ መጨመር ፈልጋለሁ ካላችሁኝ ለምሳሌ እዚህ ላይ ዩቲዩብ ዚክር ቲቪ ብዬ ጨምሬ ላሳያችሁ። አሁን እዚህ ጋር ባለችው ቀስት እንመለሳለን። ዛሬ ያሳያችሁ ቪዲዮ እንዴት እንደምንቆራረጥ ነው። እዚህ ጋር እችን ቀስት እነካታለን። እቺ ቀስት ወደ ኋላ መመለሻ ናት ሁልጊዜ። ዛሬ ካፕከት ላይ ሃው ቱ ስፕሊት የሚለውን ነው ያሳዩአችሁ። ሃው ቱ ስፕሊት ቪዲዮስ ነው ያሳዩአችሁ በቀላል መንገድ ማለት ነው። ከዛ በኋላ እሷን ከነካም በኋላ ምን እናደርጋለን? ቀጥታ ስንመለስ እዚህ ጋር የሆነ አንድ ጽሁፍ እንጨምርበታለን። ቴክስት የምትለዋን ቲ የምትለዋን እነካታለን። ከዛ ኤ ፕላስ የምትለዋን ቴክስት እነካትና ለምሳሌ ዩቲዩብ ዚክር ቲቪ ብለን እዚህ ጋር እንጽፋለን። ይኸው ሲመጣለን እንደዚህ ጽሁፉን እንጽፋለን። ዩቲዩብ ዚክር ቲቪ። ከዛ ምናልባት ፎንት ምናምን ስታይል ለማድረግ አኒሜሽን ለመጨመር ምናምን ከለር ለመቀያየር ትችላላችሁ። እዚህ ጋር ፎንት አለ። እዚህ ጋር ለምሳሌ ስታይሎች አሉ። የተለያየ ስታይል እንደዚህ ኤሌጋንት ብታረጉት ወፈር ይልላችኋል። ከለር መጨመር ስታይል ብትሉ ከጎኑ ስታይል የሚል አለ። ሌላ ቀን አሳያችኋለሁ ጽሁፍ እንዴት እንደምናቀናብር። ዛሬ ፕሮግራሜ ስፕሊት ስለሆነ ማለት ነው። ከዛ አያችሁ ተቆራርጦ የመጣው። ከዛ ለምሳሌ መሀል ላይ ስፕሊት ማድረግ የፈለጋችሁበት ቦታ ስፕሊት ማድረግ ነው። ከዛ እሺ መሀል ላይ ያለችዋን እችን እንዴት እናስተካክላለን ጽሁፏን ለማጥፋት ብትሉ በሚቀጥለው ቀን እንመጣለን። ዛሬ ስለ ስፕሊት ነው እያስተማርኳችሁ ያለሁት። አሁንም እዚህ ጋር ለምሳሌ ጎል ሲያገባ ስፕሊት ማድረግ መቁረጥ ፈልጋለሁ ካላችሁ ቀጥታ ጎሉ ጋር ሪአክሽን ለማድረግ ይሄው ከታች አሁን ስፕሊት የምትለዋን ስትነኳት እንደዚህ ትነኩትና እንደዚህ ነክታችሁ ስፕሊት የምትለውን ስትነኩ ቀጥታ ምን ያደርገዋል ማለት ነው። ቀጥታ በቃ የሚገርም ሁኔታ ይቆርጧል። ይሄው እዚህ ጋር መቆራረጥ ነው። በቃ እዚህ ጋር እንደ መቀስ ማለት ነው። ይኸውላችሁ ስፕሊት አያችሁት? ስንት ቦታ እንደቆረጥኩት ስፕሊት። ከዛ ስፕሊት ያደረጋችሁትን ብትፈልጉ ማለት ነው ጫን ብላችሁ ይዛችሁ ከታች እንደ ኦቨርሌይ ማድረግም ትችላላችሁ። ቦታ መቀያየርም ትችላላችሁ። ለምሳሌ ስፕሊት ያደረጋችሁትን እጃችሁ ላይ ጫን ብላችሁ ትይዙና ወደ ጎን ብትወስዱት ይቀያየርላችኋል። ይህ ትምህርት አስፈላጊ ሆኖ ለእናንተ ጠቃሚ ሆኖ ከተገኘ የካፕከት ትምህርት እንዲሁም የማቀናበር ቪዲዮ ኤዲቲንግ ትምህርት ጀምረናል። አብረን እንቀጥላለን። ይህ ዚክር ቲቪ ቴክኖሎጂ ፕሮግራማችን ነው። ይህ ፕሮግራም እንደተለመደው ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ተጫኗት። ሰብስክራይብ የምትለዋን ጫን እያላችኋል። ከዛ ይሄን ልክ ስትጨርሱ ምን ታደርጋላችሁ? ቀጥታውን ኤክስፖርት የሚለውን ከላይ ብነካው እንደ ሰሞኑ ይኸው እዚህ ጋር ኤክስፖርት የሚለውን ብነካው ይሄን ቪዲዮ አወረደልኝ ማለት ነው። ከወረደ በኋላ እናንተ ወስዳችሁ ዩቲዩባችሁ ላይ ጫን ማድረግ ነው። ማይ ፋሚሊ ትለያላችሁ። ያምራል። በቃ ይሄ ነው፣ ይሄን ይመስላል። እናመሰግናለን። ለማንኛውም ስለተከታተላችሁን
እጅግ በጣም እናመሰግናለን። ይህ ዚክር ቲቪ ነው። በቀጣይ ቀን በሚቀጥለው ክፍለ ጊዜ ሌላ የኤዲቲንግ ቲፕ ይዤላችሁ እመጣለሁ። እጅግ አመሰግናለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። መልካም ቀን፣ ሰናይ ቀን ለሁላችሁም። መልካም ቀን እመኝላችኋለሁ። ባባይ